አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናቸው የኔ ተመልካቾች? እኔ ያለው አልሐምዱሊላህ። እስኪ ቪዲዮ አይተን እንመለስ። እኔ አንቺን የምቀየምሽ ከአንቺ አፍ ሲወጣ ነው። እኔ የጠየቅኩሽ ጥያቄ ምንድን ነው? ሀቢባ በረዋን ተጠቅማለች ሲል ምንድን ነው የተጠቀምኩት? እኔ እርዳታውን ሳሰባስብልሽ ገንዘብ ከፍለሽኝ ከሆነ ደረሰኝ ይቅረብልኝ። እንዳንተ አይነት ባለጌ እዚህ ቤት አይገባም። አበባክን ስትልክ ውለህ ብታድር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ አቃርሽ እንደልማድክ ሂድና በየቤቱ እየሄድክ አፍን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቃርሽ ታቃርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝናዋ ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይፍ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ? ሄደህ አታስጨርስም ልብ ካለክ አንተ? እኛን እዚህ ጋር በደሞዝ የቀጠርከን መሰለክ የረዋንን ችግር እንድንፈታ? ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት። እንደ ወንድ ፕሮቴክት አርጋት። እንደ ወንድ ችግሯን አንተ ይደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣክ በኋላ ኖረዋን እንደዚህ የሆነችው አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋር። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ። ቆፍጣን በይ። ምንም የተፈጠረ ነገር የለም። ትራቭል ባን ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ ሰው አይደለም የሚወስነው። ያ ደግሞ ስላለቀሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባኔ እንዲነሳ ነው የሚባለው። አቡ የሆነ ነገር ሰማው ከሷ። ምን? እኔ ጉዳዩን ግን አላውቅም በፍጹም። ምን አዲስ ሆነብኝ። እኔ ተጣልታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ለለምንሽ መጣው። ከዛ አንቺ ወዳታላችሁ። እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሂዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ስትሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት እድል አንዴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ አምጣልኝ። ረዋን እኔ እርዳታውን ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከአንድ ቀን በላይ ተጠቅም። ማ በል እንዳለው ይናገር እኮ ማ በል እንዳለው ደረሰኝ ይቅርታ ላደርግለት ይችላል። ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባ እንጨርስ እዚህ ቤት። ደረሰኝ አምጣ። አንቺ ለኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ። የአባቴን እበት ይጋጥና ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት ረዋን ነው ማንም ዓለም ያውቅ የለ እንዴ?
ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ምን እኔ ረዋን የታወቀችው እኮ ለምን ስትመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት ማስረጃ። እድሜ ልኬን እኮ የእሷን ሺቲ ነው ማስተዋውቀው እኮ ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት እንደ እህቴ እንደ ልጄ ባየኋትኝ። ማንም ባለጌ ረዋን አንቺን አልተቀየምኩሽ። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይቭ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናቸው የኔ ተመልካቾች? እኔ እዚህ ጋር እንደምታዩትም በጣም ያሳዝናል። አንዳንዴ ህይወት አይታችሁ ቀምሳችሁ አይደለም፣ ያው ምግብ አይደል አይቀመስም። ሸክላ አይደል አንኳኩታችሁ አትገቡበትም። ህይወት የተገለባቢጦች ናት እና ውዶቼ፣ በተለይ ሴቶች የምትገቡበት ነገር ቆም ብላችሁ አስባችሁ አይታችሁ ገቡ የተሻለ ነው። የመጀመሪያ ፍቅርና ህይወት ላይ አግብታችሁ ወልዳችሁ የምታሳልፉት ላይፍ አንድ አይደለም። ቆም ብላችሁ ራሳችሁ ለማሰብ መሞከር አለባችሁ ዶቼ። ረዋን አላህ ይድረስልሽ። በእርግጥ አዝናለሁ፣ የምር በጣም ነው ማዝነው። ግን አንዳንድ የሚገጥም ነገር አንቺ ምንም የምታውቂው ነገር የለም። ፍቅር ነው፣ አይተሽ አይደለም ያገባሽው። ገባሽ? በቃ በጊዜ አጋጣሚ ተዋወቃችሁ፣ ተግባባችሁ፣ ተጋባችሁ። ግን ያልሆነ ነገር ተፈጠረ። በእርግጥ አይዞሽ፣ አላህ ይርዳሽ። ብቻ አላህ የተሻለውን እንደሚገጥምሽ ተስፋ አደርጋለሁ። አብሽሬ። ከሀይዋ ጋር ያለሽ ነገር ደግሞ ጠበቅ አድርገሽ ያዢው። ስለሰው ብዙም አትስሚ እህቴ። እና የምር በጣም 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 አዝናለሁ። ከሀይባ ጋር ለመጣላት የሞከሯት ባልሆነ ወሬ ነው። እንደሰማችሁትም ከተረዳችሁትም ነገር ስታደርግ ስትንጋ አታሳዝንም? የምር አንዳንዴ እኮ አይለፍልሽ ከተባለ በቃ ብትለፋ ያሁኑ በቃ የምር ያ ነገር በትዕግስት ወይም በጊዜ ሂደት ከተስተካከለ እንጂ ይከብዳል። የምር ብቻ እህቴ አላህ ያግራለሽ። ከሀይባ ጋር ያለው ነገር አላህ ያስተካክልልሽ። እሷ ደግሞ ጎበዝ ናት። ሀይባ ንቁ ናት፣ ትረዳለች እና አታስቢ። እስማንም ደግሞ አላህ ሳሊ አርግቶ ከመጥፎ ነገር መልሶ ወደ ቤትክ እንደምትመለስ ተስፋ አደርጋለሁ። አዎ ብዙ ነገር ይገጥማል። ሰው ሊያጣላችሁ ይችላል። እንዴ ህይወት ላይ እኮ ብዙ ነገር ነው የሚገጥመው፣ ብዙ ነገር። በእርግጥ ሚዲያ ላይ ወጣ ትዳር በጣም ነው የሚያስፈራው። አስኪ ላይ ነው ያለው። ምክንያቱም የሆነ ነገር ከተፈጠረ ቪዲዮ ኮል ይነሳል። የሆነ ነገር በቃ ያለው የቤት ውስጥ ሁሉም ወደ ሚዲያ ላይ ይወጣል። መሆን የለበትም። አንተ ኡስማን፣ አንተ ወንድ ነህ፣ ወዳሃት ነው ያገባሃት፣ እሷም ወዳክ ነው ያገባችሁ አይደል እንዴ? የቤታችሁ ገበና፣ የትዳዳችሁ ገበና ብታውጡ ብታገኙ እንዴት ውጭ ላይ ታወጣለህ? ለምን? አንተ እኮ አርግሳለች። የአንተ ልጅ እኮ ነው ወደዋ ልጅ ውስጥ ያለው። ገባክ? ገና ከዚህ በኋላ ልጅ ትወልዳላችሁ፣ የልጅ ልጅ ታያላችሁ። ብዙ ነገር ሊያጋጥማችሁ ይችላል። እንደ እህት ነው የምነግርህ። ግን በቃ ከቻልክ ይሄ ነገር ለማስተካከል ሞክር። ኢንሻላህ የተሻለ ህይወት፣ የተሻለ ጊዜ እንደምታሳልፉ ተስፋ አደርጋለሁ። ረዋንዬ አላህ ብርታቱን ይስጥሽ፣ ጉልበቱን ይስጥሽ። አላህ ወልደሽ የምታይበት አላህ ያርግልሽ ባይ ነኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱህ።